ድንቅነ አንተ አትታወቅም በዘመን ቁጥር አይገኝም የማተው ልናገር ልሞክር በየዕለቱ አዲስ በዓለም ዙሪያ ያላችሁ ክርስቲያን ወገኖቼ ሰላም ለእናንተ ይሁን። ወንድማችሁ ወንድም ደስታ ከማላ ነኝ። ባለፈው ሳምንት በፌስቡክ ገጽ ላይ አንድ ሐሳብ አጋርቼ ነበረ። እሱም ሁለት የተለያዩ የኢትዮጵያ ሐዋርያት ቤተክርስቲያን አስተማሪዎች ቄስ ኤልያስ ሽባባውና ቄስ በረከት ማቴዎስ በዕብራውያን 2:14 ላይ ያለውን ሐሳብ ያዩበትና ያስተማሩበትን ክፍል አጋርቼ ነበረ። በዚህና በተወሰኑ በሌሎች የተወሰኑ የመጽሐፍ ቅዱስ ክፍሎች ላይ ቤተ እምነቱ አለመስማማት ላይ እንዳለ ሰምቻለሁ። የእነዚህ ወገኖች ትምህርትም የሚያሳየው በመካከላቸው ያለውን ልዩነት እንደሆነ ለመገንዘብ ችለናል። ወገኖች አንበሶች ሲጣሉ የሚጎዳው ሳሩ ነው ይባል የለ? እነዚህ ወገኖች ለእንጀራቸው ሲጣሉ በመሃል የእግዚአብሔርን ቃል ባልተገባ መንገድ እንዳትረዱ የእግዚአብሔርን ቃል ለምትወዱ ሁሉ ይህ መልእክት ይድረስልን። የዕብራውያን መጽሐፍ ምዕራፍ 2:14 እስከ 18 ያለውን በማንበብ ልጀምር። መጽሐፍ ቅዱሳችን ምን ይላል? እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል ክፍሉ። ልጆቹ በሥጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ ይላል። የእንግሊዝኛ ትርጉም ባነብላችሁ እንግሊዝኛ 14ን ስንመለከት For as much as then as the children are partakers of flesh and blood, he also himself likewise took part of the same ይላል። ልጆቹ በሥጋና በደም ስለሚካፈሉ እርሱ ራሱ ያንኑ ልጆቹ የሚካፈሉትን ተካፈለ ይላል። ልጆቹ በሥጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ ይላል። ልጆቹ በጋራ ምንድነው የተካፈሉት? ምንድነው የምንካፈለው? ወይም የሰው ልጆች የጋራ ያደረገን ምንድነው? እናንተ ያላችሁ እኔም ያለኝ የሰው ፍጥረት ሁሉ የጋራችን ምንድነው? የሰውን ልጅ በሙሉ አንድ ያደረገ ማንነታችን ወይም ሰው መሆናችን ሥጋና ደም መካፈላችን ሁሉ ከአንድ ወገን ፈጥሮ በምድር ሁሉ ላይ እንዲኖሩ አደረገ ይላል የሐዋርያት ሥራ 14:26። የሰውን ዘር ሁሉ እግዚአብሔር ከአንድ ሰው ነው ያስገኘው። ሰው ሁሉ ይህንን ከአንድ ሰው የመጣውን ሥጋና ደም ወይም የሰው ማንነት ይካፈላል። ወይም በእንግሊዝኛ ሂዩማኒቲ የሚለው ሰው መሆንን ከአዳም ጀምሮ ሰዎች ሲካፈሉ ኑረዋል። ክፍሉ የዕብራውያን መልእክት 2:14 የሚናገረው ልጆቹ ስለሚካፈሉት ሥጋና ደም ያንኑ ደግሞ ጌታችን እርሱ ራሱ እንደተካፈለ በመናገር ይጀምራል። ስለዚህ ተካፈለ የተባለው የኢየሱስን ሰማያዊ ሥጋ በረከት እንደሚለው አይደለም። ጌታችን ተካፈለ የተባለው ጌታችን ነው የተካፈለው እንጂ እኛ ተካፈልን አይልም ክፍሉ። ተካፈለ የተባለው የኢየሱስን ሰማያዊ ሥጋ ነው የሚል የበረከት ማቴዎስ ትምህርት በዚህ ቃል ተቃራኒ ቆሞ እናገኘዋለን። እንዲሁም የቄስ ኤልያስ ሽባባው ተካፈለ የተባለው መከራችንን እንጂ ሥጋችንን አይደለም ብሎ የተናገሩት ከዚህ አውድ ከዚህ መጽሐፍ ትርጉም በተቃራኒ ቆሞ እናገኘዋለን። ክፍሉ ልጆቹ በሥጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ ይላል።
ለምንድን ነው የተካፈለው? ይኸውም በሞት ላይ ስልጣን ያለውን ዲያብሎስን ለመደምሰስ በሕይወታቸው ሁሉ ወይም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት ታስረው የነበሩትን ሁሉ ነፃ ለማውጣት እንደ ሰው ጌታችን ሥጋና ደም ተካፈለ ይላል። ወገኖች ጌታችን የተካፈለው መከራ ብቻ ነው፣ ሥጋና ደም አይደለም የሚል ትምህርት ይህ መጽሐፍ ቅዱሳዊና ከዚህ ትምህርት ተቃራኒ የቆመ ሌላ ትምህርት ነው። ልጆቹ የተካፈሉትን ሥጋና ደም ተካፍሎ ነው የልጆቹን መከራ የተካፈለው። ልጆቹ የሚካፈሉትን ሥጋና ደም ተካፍሎ ነው ጌታችን የኛ ምትክ ሆኖ የኃጢአታችንን ፍርድ መቀበል የቻለው። ለምን ሥጋና ደም እንደተካፈለ ክፍሉ በትክክል ይነግረናል። ጌታችን በደምና በሥጋ የተካፈለው በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል ለመደምሰስ ነው ይለናል። በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት ስር ያሉትን ነፃ ለማውጣት እነሱ የተካፈሉትን ሥጋና ደም ተካፈለ ይላል። ክፍሉ ይህንን ብቻ ሳይሆን የሚነግረን የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም በማለትም ጌታችን ወደ ምድር ሲመጣ የአብርሃም ልጆች የተካፈሉትን ሥጋና ደም በመካፈል የአብርሃምን ልጆች ለመርዳት እንደመጣ ጭምር ያስገነዝበናል። ወልደ እግዚአብሔር በሥጋ ሲመጣ የመጣው ወደ አብርሃም ዘር ወደ እስራኤል እንደሆነ መጽሐፍ ቅዱሳችን ይናገራል። ዮሐንስ ወንጌል ምዕራፍ 1:12 ስትመለከቱ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ወደ ማን መጣ ይላል? ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ የአብርሃም ዘር እስራኤላውያን ናቸው። ጌታችን የአብርሃም ዘር የእግዚአብሔር ልጆች የሰው ፍጥረት ሁሉ የተካፈሉትን ሥጋና ደም በመካፈል የአብርሃምን ዘር ለመርዳት መጣ እንጂ የመላእክትን አይደለም ይላል። ጌታችን መላእክትን ለመርዳት ቢሆን ኖሮ በመላእክት ማንነት ወይም የመላእክትን ማንነት ይዞ ይገለጥ ነበር። አሁን ግን ጌታችን የመጣው የሰውን ልጅ ለመታደግ ስለሆነ የሰው ዘር ይዞ ወይም በእኛ ሥጋና ደም ተካፍሎ መጣ ነው የሚለን መጽሐፍ ቅዱሳችን። ወልደ እግዚአብሔር የያዘው የአብርሃምን ዘር ነው እንጂ የመላእክትን አይደለም። አባቶች ከነሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ ሮሜ 9:5። አባቶች እስራኤላውያን ወይም የእስራኤላውያን አባቶች አብርሃም፣ ይስሐቅ እና ያዕቆብ ግንዳቸው የሚቆረጠው ከአብርሃም ነው። የያዘው የአብርሃምን ዘር ነው። አባቶች ለእነርሱ ናቸውና ለማን? ለእስራኤላውያን። ከእነርሱም ወይም ከአባቶች ክርስቶስ በሥጋ መጣ። ወገኖች፣ የኢትዮጵያ ሐዋርያት ቤተክርስቲያን አማኞች እዚህ ጋር ልብ በሉ። አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በሰማያዊ ሥጋ መጣ አይልም። ክርስቶስ የመጣው የአብርሃም ልጆች የተካፈሉትን ሥጋና ደም በመካፈል ስለሆነ እርሱ የመጣው ከእስራኤል አባቶች ነው። እርሱ የመጣው ለአብርሃም ዘር ነው። የመጣው የአብርሃምን ዘር ለማገዝ ስለሆነ ከሥጋ የነሱን ሥጋና ደም በመካፈል ነው ይለናል መጽሐፍ ቅዱሳችን። ልጆቹ በሥጋና በደም እንደሚካፈሉ እርሱ ደግሞ ያንኑ ተካፈለ። ቅድም የነገርኳችሁ የእንግሊዝኛ መጽሐፍ ቅዱስ እኔ ያነበብኩት የኪንግ ጄምስ ቨርሽን ነው። ሁሉንም የእንግሊዝኛ መጽሐፍ ቅዱስ ማጥናት ትችላላችሁ። ተመሳሳይ ትርጉም ነው ያለው። For as much as the children are partakers of flesh and blood, he also himself likewise took part of the same. እነሱ ልጆቹ በሥጋና በደም እንደሚካፈሉ ሁሉ እርሱም ያንኑ ተመሳሳይ ነገር ተካፈለ ይለናል። ለምንድነው በሥጋና በደም የተካፈለው? ለምንድነው ሰው የሆነው?
መጽሐፍ ቅዱሳችን የሚነግረን በሞት ላይ ኃይል ያለውን ዲያብሎስን በእርሱ ሞት ኃይል ለመደምሰስ ወይም ለመሻር ነው ይለናል። በሕይወታቸው ዘመን ሁሉ በሞት ፍርሃት ባርነት ቀንበር ስር ያሉትን ነፃ ለማውጣት እነሱ የያዙትን ሥጋና ደም ተካፈለ ይላል። ክብር ለእግዚአብሔር ይሁን። ወገኖች የዚህ ሁለተኛ ክፍል በሚቀጥለው ሳምንት ይጀመለሳለሁኝ። እስከዛው የአምላክ ጸጋ ከሁላችን ጋር ይሁን። ወደ እግዚአብሔር ቃል እንመለስ። መጽሐፍ ቅዱስ ይነበብ።